ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በህይወታችን ውስጥ ልንጠነቀቅባቸው የሚገቡ ሞኝ ሰዎችን በቀላሉ የምንለይባቸው 10 ዋና ዋና ምልክቶችን በዝርዝር እንመለከታለን። በአንድ ወቅት አንድ በጣም የዋህና ነገሮችን የማያመዛዝን ሞኝ ሰው ነበር። ይህ ሰው በአባቱ በኩል ብዙ ወርቅ ወርሶ ነበር። ነገር ግን ወርቁን እንዴት መጠቀም እንዳለበት አያውቅም ነበር። አንድ ብልጥ ነጋዴ የዚህን ሰው ሞኝነት ሰምቶ ወደ ቤቱ መጣ። ወዳጅ ሆይ የአንተን ወርቆች መሬት ውስጥ ብትቀብሯቸው ይበዛሉ፣ እንደ ዘር በቀል ይወጣሉ አለው። ሞኝም ሰው ነጋዴውን አምኖ ወርቁን በሙሉ በጫካ ውስጥ እንዲቀብር ፈቀደለት። ሰውዬው ወርቁን እንዲቀበረ ለሰፈር ሰው ሁሉ እኔ እኮ ወርቁን ዘርቻለሁ፣ በቅርቡ ይበቅላል እያለ ያወራ ጀመር። ነጋዴው ግን ሌሊት መጥቶ ወርቁን ሰርቆ ወሰደው። ጎረቤቶቹ አይሆንም፣ ወርቅ አይበቅልም፣ ነጋዴው አታልሏል ብለው ቢመክሩትም እሱ ግን እናንተ አታውቁም፣ ነጋዴው እኮ ትልቅ ሰው ነው እያለ ምክራቸውን ናቀ። ጊዜው አልፎ ወርቁ ሳይበቅል ሲቀር ሰውየው ለምግብ የሚሆን ሳንቲም እንኳ አልነበረውም። ምክንያቱም ያለውን ሀብት በሙሉ ለወደፊት አቅዶ ከማስቀመጥ ይልቅ በሰማይ ላለ ምኞት አሳልፎ ሰጥተዋል። ከታሪኩ የምንረዳው ቁም ነገር ይህ ሰው የታወቀው በሀብቱ ሳይሆን በሞኝነቱ ነበር። ታሪኩ የሚያሳየን ያለ እውቀት ሀብት ዋጋ እንደሌለው፣ ሰውን ሁሉ ያለ ጥርጣሬ ማመን ለአደጋ እንደሚያጋልጥ እና ምክርን አለመስማት መጨረሻ ውድቀት መሆኑን ነው። እነዚህ ምልክቶች አንድ ሰው ካለማስተዋል የተነሳ የሚፈጽማቸው የታወቁ የሞኝነት መገለጫዎች ናቸው። በዚህ ቪዲዮ ውስጥ በዕለት ተዕለት ህይወታችን ውስጥ የምናያቸውን ነገር ግን ትኩረት የማንሰጣቸውን 10 የሞኝነት ምልክቶች በዝርዝር እንመለከታለን። ሁሉን አውቃለሁ ባይነት። ሞኝ ሰው የማያውቀው ነገር የለም። በማንኛውም ርዕስ፣ ፖለቲካ፣ ጤና፣ ስፖርት ላይ ከባለሙያው በላይ ይከራከራለሁ ይላል። አዲስ ነገር ለመማር ጆሮ የለውም፣ ምክንያቱም ሁሉንም አውቃለሁ ብሎ ስለሚያስብ እውቀቱ እዛው ይቆማል። ሁለተኛ፣ አላስፈላጊና ከልክ ያለፈ ንግግር። መናገር ያለበትንና የሌለበትን ቦታ አይለይም። ዝምታን እንደ ድክመት ስለሚቆጥር በባዶ ወሬ ራሱን ዝቅ ያደርጋል። ከመናገር ደንቆሮ ይሻላል እንደሚባለው ብዙ በተናገረ ቁጥር ስህተቱና ማንነቱ በቀላሉ ይጋለጣል። ሶስተኛ፣ ከስህተት አለመማር። አንድ ስህተት ደጋግሞ እየሰራ የተለየ ውጤት ይጠብቃል። ለምሳሌ በአንድ ሰው ተታልሎ ገንዘቡን ከወሰዳበት በኋላ ያ ሰውየው በሌላ ቀን መጥቶ ሌላ ተረት ሲነግረው እንደገና ያምነዋል። ካለፈው ውድቀቱ ትምህርት አይወስድም። አራተኛ፣ በሰው ቃል በቀላሉ መታለል። የሰዎችን ውስጣዊ ሀሳብ ወይም ተንኮል የመለያት ብቃት የለውም። ለምሳሌ አንድ ሰው ይህን መሬት ዛሬ ብትገዛው ነገ ወርቅ ይወጣበታል ብለው ያለምንም መረጋገጫና ጥናት ያለውን ገንዘብ ይረጫል። ነገሮችን በጥልቀት አይመረምርም። አምስተኛ፣ ምስጢር መጠበቅ አለመቻል። የራሱንም ሆነ የሌላውን ሰው ምስጢር በሰፊው ያወራል። ለሞኝ ምስጢር መንገር በወንፊት ውሃ መቅዳት ነው እንደሚባለው የሰማውን ነገር ሁሉ ሳይለይ ለሁሉም ይናገራል። ይህ ደግሞ በሰዎች ዘንድ እምነት እንዲያጣ ያደርገዋል። ስድስተኛ፣ ለጥቃቅን ነገሮች መቆጣት ትዕግስት የለውም። ትርጉም በሌለው ነገር ላይ ትልቅ ጸብ ይጭራል። ለምሳሌ በመንገድ ላይ በስህተት ለገፋው ሰው ይቅርታ ከማድረግ ይልቅ ቀኑን ሙሉ ሲጨቃጨቅና ሲጣላ ይውላል። ዋናውን ዓላማውን ትቶ በትንሽ ነገር ይረበሻል። ሰባተኛ፣ የነገን ወይም የወደፊቱን አለማሰብ። ለጊዜያዊ ደስታ ብቻ ይኖራል። የዛሬን አውሬ በነገ ሰውነት እንዲሉ የዛሬ ሆዱ ከጠገበ ነገ የሚመጣውን ረሃብ ወይም ችግር አያስብም። ጣባና እቅድ የሚባሉ ነገሮች በሞኝ ሰው ዘንድ ቦታ የላቸውም። ስምንተኛ፣ ሁሉንም ሰው እኩል ማመን። ጓደኛና ጠላትን፣ ቅንና ተንኮለኛን መለያት አይችልም። ለመጀመሪያ ጊዜ ያገኘውን ሰው እንደ የልብ ጓደኛው አምኖ የቤቱን ጉድለትና ሀብቱን ይነግረዋል። ይህ የልብ የዋህነት ሳይሆን የአእምሮ ዝግጅት ማነስ ወይም ሞኝነት ነው። ዘጠነኛ፣ በሰው ስኬት መቅናትና ማማት። በራሱ ጥረት ከማድረግ ይልቅ የሌላውን ውድቀት ይመኛል። አንድ ሰው ሲሳካለት በቆሻሻ ስራ ነው ወይም እድል ቀንቶት ነው በማለት ስኬቱን ለማሳነስ ይሞክራል። የራሱን ህይወት ለማሻሻል ከመስራት ይልቅ የሌላውን በማየት ጊዜውን ያጠፋል። አስረኛ፣ ምክርን እንደ ጠላትነት ማየት። አንድ ሰው ስህተቱን ነግሮት ሊያርመው ሲሞክር እንደ ትልቅ ስድብ ይቆጥረዋል። እኔን ሊያስተምረኝ ነው በሚል ምክሩን ይገፋል። ሞኝን ቢመክሩት ከመጋዝ ይቆርጣል እንደሚባለው ለራሱ የሚበጀውን ነገር የሚነግረውን ሰው እንደ ጠላት ያየዋል። እነዚህ እንግዲህ አንድን ሰው በቀላሉ የምንለይባቸው 10 ነጥቦች ነበሩ። ከነዚህ ውስጥ እናንተን ይበልጥ የገረማችሁ ወይም በሰዎች ላይ የታዘባችሁት የተኛው ነው? ቪዲዮውን ከወደዱት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።